ጤና ይስጥልን የታላችሁ ትውልዳችን ሁሉ መልካም ይመስገን አምላክ ይመስገን ፈጣሪ። ይሄ ሚስተር ዩኒቨርሲቲ የተባለ ቻናላችን ነው። እንኳን መጣችሁ እንኳን ቆያችሁ እያለን ዛሬ ደግሞ ይዘንላችሁ የመጣ ነው ምንድነው የ11ኛ ክፍል የዩኒት 4 ኢኮኖሚክስ ፓርት 2 ይሆናል። መልካም ጊዜ መልካም ቆይታ ተመኘሁኝ። ወደ ትምህርቱ እንሄዳለን። ዛሬ የምንመለከተው ምንድነው አቨሬጅ ፕሮፐንሲቲ ቱ ኮንሱም ይለናል። ዝንባሌ ያለን ነው። የምን የአቨሬጅ ፕሮፐንሲቲ ቱ ኮንሱም። ስለዚህ ኮንሱም ወይም የኮንሰምፕሽናችን ዝንባሌ ምን ይመስላል አቨሬጁን ካልኩሌት ስናደርገው ከምን ጋር ተያይዞ ኮንሰምፕሽን ከምን ጋር ነው ማለት ነው ከዲስፖዘብል ኢንካም ወይንም ኔት ኢንካም ጋር ስናካፍለው የምናገኘው ቫልዩ ወዴት ነው ምንድነው የሚያሳየን ዝንባሌው ምን ይሆናል ምን ይመስላል የሚለውን ነገር ነው እዚህ ላይ የምናየው። እዚህ ላይ እንደምታዩት ምን ይላችኋል ኬንያንስ ወይንም ፖስቱሌት ያደረጉት ነገር ምንድነው that the ratio of consumption to be income called average propensity to consume ይባላል። it is varying income rate ይለናል። እዚህ ጋር በደንብ አድርጋችሁ አስተውሉልኝ። ምንድነው ኬንያንስ ብለን የምንጠራቸው ባለፈው ፓርት ላይ ስንመለከት ያየነው ምን ነበረ ጆርሜ ናርድ ኬንያንስ ፖስቱሌት አድርጎ ነበር አይደል? ስለዚህ ሴንተር ያደረገው ኮንሰምፕሽን ፋንክሽን ላይ ነው ፎከስ ያደረገው ካልኩሌት ያደረገው እና ሴንተር አድርጎ ምን ይሆናል ማለት ነው ማክሮ ኢኮኖሚ ምን አድርጎታል አናላይዝ ለማድረግ ምን ጠቅሞናል። ስለዚህ ያንን ፖይንት ነው እዚህ ጋር ያነሳንን ያለው። ስለዚህ the ratio of consumption to income the average of propensity to consume fails income rate ይለናል። ስለዚህ ምንድነው ባለፈው ፓርት ላይ እንዳየነው ምንድነው ኢንካማችን በጨመረ ቁጥር ኮንሰምፕሽናችን ምን አይደለም ማለት ነው ዳይሬክትሊ አይደለም ይጨምራል። ፖዚቲቭ ሪሌሽንሺፕ ነው ያለው። ነገር ግን ምንድነው ልክ እንደ ምንድነው ማለት ነው የሚጨምረው ባለፈው ስንመለከት እንደነበር ይሄ ማርጂናል ምን ይሆናል ማለት ነው ዩቲሊቲ ኮንሰምፕሽን ይሆናል ማለት ነው። ስለዚህ ማርጂናል ዩቲሊቲ ኦፍ ኮንሰምፕሽን ብለን የምንጠራው ከምን ጋር ተያይዞ ያለ ነው ማለት ነው ኢንካማችን በጨመረ ቁጥር ምናችን ኮንሰምፕሽናችን ይጨምራል። ነገር ግን በዛው ልክ አይደለም ባገኘነው ኢንካም ልክ አይደለም የሚጨምረውና ይሄን ፖይንት ነው እዚህ ጋር በደንብ ለማሳየት የሞከረው ማለት ነው። ሌላው እዚህ ጋር average propensity consumption is the ratio of the total consumption of expenditure to the total income ይላችኋል ያጁታል። ስለዚህ ቶታል ኢንካም ደግሞ የምንለው የትኛው ነው ኢንካም የምናገኘው ግሮሱን ሳይሆን ምኑን ነው ዋይዲ የሚለው ማን ነው ብለናል ፓርቱ ዋን ላይ ስንመለከት የነበረው disposable income ብለናል አይደል? ስለዚህ ይሄ disposable income at the given level of income and economy ስለዚህ በአንድ ኢኮኖሚ ውስጥ ሌቭል ላይ የሚያሳየን ይሄንን ነው ማለት ነው። Average propensity to consume is measuring the tendency of consume income average. Hence, average propensity can be calculated as ይለናል። ስለዚህ እዚህ ጋር ምንድነው average propensity to consumption measure የሚያደርግን tendency of consume income ይለናል። ስለዚህ ይሄ የሚያሳየን ዝንባሌ የሚያሳየን ሜዠሩን የሚያሳየን ምንድነው ኮንሰምፕሽን እና ያገኘነው ገቢ ዝንባሌው ምን ይመስላል ኢንካማችን ሲጨምር በትክክል ዲስፖዘብል ኢንካም በጨመረ ቁጥር ኮንሰምፕሽኑ እየጨመረ ነው የሚሄደው ወይስ እየቀነሰ ነው የሚሄደው የሚያሳየን ነው። እንደውም ብትመለከቱት እዚህ ጋር ምንድነው ማለት ነው ዳይሬክትሊ ቢሆንም ነገር ግን ምንድነው ማለት ነው የመቀነስ ባህሪው ይታያችኋል። ይሄ ሲ ከላይ ስለሆነ ዋይዲ ይሄ ቢጨምር ኮንሰምፕሽን ይጨምራል። ነገር ግን ምንድነው ማለት ነው ዳይሬክትሊ ፖዚቲቭ ሪሌሽንሺፕ ሆኖት ነገር ግን ምን አይደለም ማለት ነው ዳይሬክትሊ የሚወጣ ነው። ስለዚህ ያ ከሆነ በኢኳል ኢንካምም ሲጨምር ለምሳሌ እዚህ ጋር ለማሳየት ብሞክር ምን ይላችኋል እዚህ ጋር ዋይ ዲስፖዘብል ኢንካም ቢኖር እዚህ ጋር ደግሞ ኮንሰምፕሽናችን ቢኖር ብለን ብታስቡ ይሄኛው ዲስፖዘብል ኢንካማችን ቢጨምር ይሄኛው ኮንሰምፕሽናችን አብሮ የሚጨምር ከሆነ ምን ይሆን ነበር እንደዚህ ነበር ሊኒየር ነበር የሚሆነው። ነገር ግን ሁለቱም ብትወስዷቸው በኤክስ እና ዋይ አድርጋችሁ ኮንሰምፕሽን ይሄ ነው እንደገና ዲስፖዘብል ኢንካም ምንድነው ይሄ ቢሆን ምን ይሆናል ማለት ነው አጨማመሩ ይጨምራል። ነገር ግን ዝግዛግ ላይክ ነው ማለት ነው። እሺ እንደዚህ ነው የሚጨምረው ማለት ነው እንጂ እንደዚህኛው እንደላይኛው አይሆንም ማለት። ስለዚህ ይሄንን ነው እዚህ ጋር ምን የሚለን average propensity to consume is the measuring tendency to consume income on average ይላል አያችኋል። ስለዚህ ይሄን ነገር እዚህ ጋር ምን እንዳትሉ እንዳረሱ። ሌላው የምንመለከተው ከዚህ ጋር ተያይዞ እንደ በኤግዛምፕል መውሰድ እንችላለን። በኤግዛምፕል ማየት እንችላለን። እዚህ ጋር መጻፋችሁ ላይ እንደምትመለከቱት እዚህ ላይ የምንመለከተው ነገር ምንድነው አንድ assume ብሎ ነው እዚህ ጋር የሚሰጠን ኤግዛምፕል ሚላችኋል if consume has
ኮንሱመር ሃዝ ስንት ነው 4000 ኢቲ ብር አለው ማለት ነው 4000 ብር አለው ማለት ነው ወይንም ዲስፖዛብል ኢንካሙ ይሄ ነው ይለናል ከዛ ሜክ ኮንሰምፕሽን ደግሞ ኤክስፔንድ የሚያደርገው ወይ ወጪው ደግሞ ስንት ነው 3000 ብር ነው ወጪው 3000 ብር ነው ስለዚህ ምንን ለማግኘት አቨሬጅ ፕሮፐንሲቲ ኦፍ ኮንሰምፕሽንን ለማግኘት ምን ማድረግ ነው ያገኘውን ኢንካም አለ ወጪው አለ ስለዚህ ለኮንሰምፕሽን ያወጣውን ወጪ ብር ለማን ነው የምታካፍሉት ማለት ነው ለማን ነው የምታካፍሉት ላገኘው ወይም ዲስፖዛብል ኢንካም ታካፍሉታላችሁ ስታካፍሉ ስንት ነው 0.75 መጥቷል ስለዚህ ይሄ ምንድነው ሃውስሆልዱ አሎኬት ያደረገው ምንድነው 75% ለማን አውጥቷል ለኮንሰምፕሽን አውጥቷል ማለት ነው ለውጭ አውጥቷል ስለዚህ ሌላ የቀረው ለምንድነው ያስቀመጠው ብንል ለሴቪንግ ነው ማለት ነው ስንቱን ፐርሰንት 25% የመቶ አይሰር 25% ለምንድነው ማለት ነው እንደዚህ አይነት ነገሮች ተብሎ ይገመታል ይታሰባልና ይሄን ፖይንት እዚህ ጋር እንዳረሱ ሌላው የምንመለከተው the value of average propensity consumption may greater than 1 ይላችኋል ስለዚህ ምን ሊሆን ይችላል ይላችኋል በደንብ አድርጋችሁ እዚህ ጋር አስተውሉልኝ ይሄ average propensity consumptionአችን ምን ሊያደርግ ይችላል ከአንድ ሊበልጥ ይችላል because when income is at very low level of consumption excess income to meet very basic necessity ይለናል ምን ይላችኋል እዚህ ጋር ምንድነው ሁለቱም ብታካፍሉት እዚህ ጋር ለስርዓት APC አችን ምንድነው ለኮንሰምፕሽን ምንድነው ብለ ዲስፖዛብል ኢንካም ነው የምናካፍለው ብለናል አይደል ይሄንን ኮንሰምፕሽናችን ለዚህ ስናካፍለው ብሩን ከአንድ የሚበልጥ ይዩት ግሬተር ዛን 1 የሚለው ማለት ስለዚህ 1.5 ሆነ ማለት እንዴት ነው 1.5 ሊሆን የሚችለው 1.5 ሆነ ማለት ይሄ ሰው ይሄን ኢንካም ያገኘው ዲስፖዛብል ኢንካም ያገኘው ውጪ ሌላ ብር ምን ተብሏል ማለት ነው ተበድሯል ምን ለማድረግ ቤዚክ ኒዱን ለማሟላት ከጓደኛው ከሌሎችም ወይ ከእህት ወንድሙ ምን ብሏል ማለት ነው ተበድሮ ወጪ አውጥቷል ማለት ነው ስለዚህ ይሄን የሚያሳየን ነው ከአንድ ካነሰ ግን ምንድነው ብለናል በራሱ አውጥቶ እንደገና በተጨማሪም ለማን ከፍሏል እያለን ነው ለማን ከፍሏል ማለት ነው ለሴቪንግ ደግሞ እንደገና አስቀምጧል ማለት ነው ነገር ግን ከአንድ ጋር እኩል ቢሆንስ ምን ይፈጠራል ነው እሺ ይሄ 1.5 ስለዚህ APCያችን ምን ቢሆን C and YDያችን ምን ቢሆን አንድ ቢሆንስ ምን ይፈጠር ይመስላችኋል ሁለቱ እኩል ሆኖ ማለት ይሄን ለሁለቱ ስታካፍሉ እኩል ሆኖ ማለት ያገኘውን ገቢ ዲስፖዛብል ኢንካም ለማን ብቻ ነው ያወጣው ማለት ነው ለኮንሰምፕሽን ነው ፍጆታ ያወጣው ስለዚህ ለምን ሴቪንግ አላደረገም ማለት ነው ሴቪንግ አላደረገም ስለዚህ እኩል ሲሆን አየን ሲበልጥ አየን አንድ እኩል ሲሆን ስለዚህ ከዚህ ውጪ ለማር ያነሰ ነው አይደል ስለዚህ ዜሮ የሚባል ነገር አይመጣምና ይሄን ፖይንት እዚጋ እንድትይዙልኝ ኦኬ ናይስ ወደ ቀጣዩ እንሂድ this implies that saving income negatively ይለናል አይሳር ስለዚህ አይሳር እዚጋ ቀደም እንዳልካችሁ ከአንድ የሚበልጥ ከሆነ ምንድነው implies that saving become negative ነው ይለናል አይደል negative such as consumption level አይሳር ስለዚህ negative ነው ለምን ከአንድ በለጠ ማለት አሁን እዚጋ እንትን ስላረኩት ነው APC አችን C over YD አችን ስታረጉት ምን ሆነ ብለናል 1.5 ሆነ አይደል ስለዚህ 1.5 ሆነ ማለት ካገኘው ውጪ ኔጌቲቭሊ ሄዷል ማለት ነው ሴቭ ማላረግ ኔጌቲቭ ነው ያወጣው ወጪ ያ ኔጌቲቭ ለምንድን ነው የሆነው ተበድሮ ነው ለምን ለት ወይንም ቤዚክ ኔሴሲቲ የሚባሉት ለምግብ መጠለያ whatever means ለተጠቀመው ነገር ያወጣውና ይሄን ፖይንት ነው የሚያሳየን ማለት ነው ኦኬ ይሄን ነገር እዚህ ጋር ምን እንዳለን እንዳረሳ ወደ ሁለተኛው ፖይንት እንመጣለን ወደ ሁለተኛው ፖይንት ስንመጣ ማርጂናል ፕሮፐንሲቲ ቱ ኮንሱም ቀደም ያየነው አቨሬጅ ነው ፕሮፐንሲቲ ኦፍ ኮንሰምፕሽን አሁን ደግሞ ማርጂናል ፕሮፐንሲቲ ኦፍ ኮንሰምፕሽን ደግሞ ስንመጣ የምንመለከተው ነገር ምንድነው መሰላችሁ ምናችን ሲጨምር ይሁን እዚህ ጋር ማርጂናል ፕሮፐንሲቲ ኦፍ ኮንሰምፕሽን ይሄ ደግሞ የምንለው ኢንካማችን ሲጨምር ምን ያክል ኮንሰምፕሽናችን ጨምሯል ያን change of C over change of what YD ወይንም ምናችን ኢንካማችን ብለን ወይም ዲስፖዛብል ኢንካማችን ሲካፈል የምናገኘው ነው ማለት ነው ስለዚህ እኔ ኢንካሚ በጨመረ ቁጥር ምን ያህል ኮንሰምፕሽን ላይ ጨምር ያለው ምን ያህል ብር ጨምር ያለው የሚለውን የምናገኝበት ነው ማርጂናል ፕሮፐንሲቲ ኦፍ ኮንሰምፕሽን ማለት ነው ይሄንን ፖይንት እዚህ ጋር እንዳረሳ ኦኬ ይሄን ስንመለከት ስሞል ሲ ይለናል ስሞል ሲ ዘ ኮንሰምፕሽን ኦፍ ፋንክሽን ይለናል ሲ ብለን የምንጠራት ዘ ኮንሰምፕሽን ኦፍ ፋንክሽን ነች እቺ ሲ ብለን የምንጠራት which is the coefficient of the disposal income is the slope of the consumption of function ይላል የሚላችኋል
the coefficient of the disposable income is the slope of the consumption ይለናል። ይሄ ማለት ምንድነው? ከዚህ በፊት ሰርተን ነበር አይደል? ከዚህ በፊት ስንል የነበረው ኮንሳምፕሽንን ምን አድርገን ነበር? ኮንሳምፕሽን ኢኳል ቱ the autonomous consumption plus c disposable income ብለን ነበር አይደል? disposable income ብለን ነበር። ስለዚህ ይችን c ነው የሚለን። ኦኬ ይችን c ነው። ለዛ ነው እዚህ ጋር የሚላችሁ c is the consumption function ይልና with the coefficient of disposable income ይላል። ይችን ኮኤፊሺየንት ነው እያልን ያወራነው። ኦኬ ይቺ ኮኤፊሺየንት ምን ተብላ ትጠራለች ማለት ነው? the slope of consumption function አይ slope of consumption ትባላለች። ይቺኛዋ ከየት ነው የምትመጣው? አይስ ይቺኛዋ ከየት ነው የምትመጣው? የሁለቱ ነው the change of consumption over the change of disposable income ነች ማለት ነው። አይስ ስለዚህ ይሄን ፖይንት እዚች ጋር ይችን እንዳረሱ ይሄ ፖይንት ይሄ ፎርሙላ ፓርት 1 ላይ በደንብ ስላየ ነው እዛ ላይም ገብታችሁ ማየት ትችላላችሁ። ስለዚህ እቺ ማርጂናል ፕሮፐንሲቲ ቱ ኮንሰምፕሽን የምንለው ይሄ ነው ማለት ነው። አይታር ኦኬ ከዛ ወርታች ምን ስንሄድ ምን ይላችኋል? the marginal propensity to consumption shows the rate of changing the household tendency to consume due to change of income አይሳር። ስለዚህ ይሄ ደግሞ የሚያሳየን ምንድነው ብለናል? ይሄ የሚያሳየው ምንድነው? ኢንካማችን በጨመረ ቼንጅ ባረገ ቁጥር ምናችን ኮንሰምፕሽናችን ምን ያህል ይጨምራል የሚለውን ነገር የምናሳይበት ነው ማርጂናል ፕሮፐንሲቲ ኦፍ ኮንሰምፕሽን የምንለውና ይሄን ፖይንት እዚህ ጋር እንዳረሳ የሚላችኋል it is the unit increasing the consumption አይሳር ምን ብለን የምንጠራው it የሚባለው ማን ነው? MPC ያለን ነው። ኦኬ MPC is the unit of increasing the consumption of for any unit of increasing disposable income consumer አይ ስለዚህ disposable income ምን ባረገ ሲጨምር ስለዚህ marginal propensity of to consumption is the change of consumption over change of disposable income ተብሎ ይጠራል። ስለዚህ ምን ያህል ብሩ ምን ያህል የኢንካማችን disposable ኢንካማችን ቼንጅ ሲያደርግ ምን ያህል ኮንሰምፕሽናችን አብሮ ይጨምራል። ስለዚህ እቺ ዴልታ የምታሳየው ምንድነው? ቼንጅ ነው። ይሄ የምናውቀው ስለሆነ ማለት ነው። ኦኬ ስለዚህ ይሄን ፖይንት እዚህ ጋር እንዳረሳ። ሌላው ምን ይላችኋል? ሲንስ ይላል it is expected that any rise of disposable income በደንብ አድርጋችሁ አስተውሉኝ። እዚህ ጋር ምን ይጠበቃል? to expect that any raising of disposable income will be partly spend of party save ይላል። ያዩታል። ስለዚህ ምንድነው disposable incomeአችን ጨመረ ማለት ኮንሰምፕሽናችን የጨመረው ጭማሪ ለኮንሰምፕሽን ብቻ ይወጣል ማለት አይደለም። ስለዚህ ለሁለት ይካፈላል ማለት ነው። የዲስፖዚብል ኢንካም ለማ ሴቭ ለምናረገው ወይ ስፔንድ ለምናረገው ለውጪ የምናወጣው ለኮንሰምፕሽን የምናወጣውና ለምናችን ፓርት ኦፍ ሴቪንግ አይስ ለሁለት ተከፍሎ ነው። ስለዚህ C is strictly less than 1 greater than 0 ይለናል። አይታር ስለዚህ ሲያችን እዚህ ጋር ሁሉ ጊዜ የሚሄኛውን ሲ የምንለው ማን ነው? ማርጂናል ፕሮፐንሲቲ ኮንሰምፕሽን ማለት ነው። ይሄኛው ሲ strictly less than 1 greater than 0 ይላል። ስለዚህ ምንድነው ሁሉ ጊዜም ይሄ ካልኩሌት ሲደረግ ሲ የሚባለው ካልኩሌት ሲደረግ ሁሉ ጊዜም ሊሆን የሚችለው ምንድነው? strictly less than 1 ከምን ያነሰ አይቻል። ስለዚህ እቺ ሲ ማነች? እቺ ሲ ምንላት ምንድነው? ማርጂናል ፕሮፐንሲቲ ኮንሰምፕሽን ማለት ነው። እቺ ሲ ምንላት። ስለዚህ ሲያችን ከዜሮ የበለጠ ነው ከአንድ ያነሰ ነው ሁሉ ጊዜም። ይሄን ነገር ይችን ነገር በጣም እንዳረሱና ይሄን ፖይንት እዚህ ጋር መያዝ አለበት። ሌላው ቀጣይ የምንመለከተው ከዚህኛው ላይ ተይዘን የምንመለከተው ሚላቸው አንደር ኬንያንስ ኮንሰምፕሽን ኦፍ ፋንክሽን ቀደም ማክሮ ኢኮኖሚ አናላይዝ ሴንተር ያደረገው ምንድነው የኬንያንስ ወይንም ጆን ሜናርድ ምንድነው ሐሳብ ሴንተሩ ማክሮ ኢኮኖሚ አክቲቪቲ ላይ በሱ ነው መሰረት ያደረገው ብለን ስናነሳ ነበር። ለዛ ነው እዚህ ጋር የኬንያንስ ኮንሰምፕሽን ፋንክሽን የሚለን። ስለዚህ እዚህ ላይ ስንመጣ 3 ፖይንቶች አሉ። የመጀመሪያው ምንድነው? the marginal propensity to consumption C is between 0 and 1 ብለናል። አሁን ቅድም እንዳነሳ ነው አይደል? 0 less than C less than 1 ብለናል አይደል? ከ0 ምን ያለ የበለጠ ከአንድ ምን ያነሰ አንድ መሆን አይችልም 0 መሆን አይችልም እያለ ነው። ይሄን ፖይንት ነው የመጀመሪያው የሚያነሳልን ከፋንክሽኑ ጋር ስንነሳ። ወደ ሁለተኛው ፖይንት እንምጣ። ወደ ፖይንት ላይ ስንመጣ ይሄኛው ፋንክሽን የሚባለው ምን ብለናል? ይሄ is equal to y CO plus CO እቺ CO ስሞል CO ነች ፕላስ CYD ብለን የምንጠራው ነው ብለናል። ይሄን ፋንክሽን ነው ያወራልን ያለው አይሳር። ይሄን ፋንክሽን ያወራን። ስለዚህ እቺ C የምትባለው እቺ ነች። እቺ C መሆን ያለባት ምንድነው? 0 መሆን አይችልም በተጨማሪም በማናም በአንድ ያነሰ ነው የምንተለው። ስለዚህ ይሄን ነገር ዝጋ እንዳረሱ። ስለዚህ እቺ
ምንድነች ማለት ነው? ይቺ ሲ የምንላት የማን ኮፊሸንት? የዋይዲ ኮፊሸንት ብዬ ቅድም አሳይቻችኋለሁ። እቺ ሲ ብለን የምንጠራ ስለዚህ ያን ፈርስ ስለሚያወራ ነው። ሁለተኛው ሰከንድ ላይ የምንመለከተው the average propensity to consume fail as income raise ይላችኋል አይደል? ስለዚህ propensity of ኢንካማችን ወይንም average propensity ኢንካማችን ፌል የሚያደርገው መቼ ነው? ኢንካም ሬዝ ሲያደርግ ነው። ኢንካማችን ሲጨምር ነው። ይሄ ማለት ምን መሰላችሁ? ለምንድነው ምን የሚያደርገው? ኢንካማችን ምን ሲያደርግ? ኢንካማችን ሲጨምር ምን ያደርጋል ብለናል? የአቨሬጅ ፕሮፐሲቲ ኢንካም ኮንሰምፕሽናችን ደግሞ ምን ያደርጋል? ፌል ያደርጋል ይላል። ለምንድነው ፌል የሚያደርገው? ስለዚህ እዚህ ጋር የምታደርጉት ቼንጅ ኦፍ ቅድም ስናወራ የነበረው ቼንጅ ኦፍ ሲ ኦቨር ቼንጅ ኦፍ ምን ያለን ነው? ቼንጅ ኦፍ ዋይዲ ያላልንም ቅድም ስንሰራ የነበረው ሁለቱ ይችኛዋ ሲ የምንላት ቼንጅ ኦፍ ሲ ኦቨር ቼንጅ ኦፍ ዋይዲ ብለናል አይደል? ስለዚህ ይሄ ብዙ ጊዜ በጨመረ ኢንካማችሁ በጨመረ እየጨመረ በሄደ ቁጥር ኮንሳምፕሽናችሁ ቢጨምርም እየቀነሰ ነው የሚሄደው። ስለዚህ ሁለቱን ስታቀናንሱስ ምን እየሆነ ይሄዳል ማለት ነው? ምን ያደርጋል ማለት ነው? ምን ያደርጋል? ይቀንስ። ለዛ ነው ፌል የሚለን። እዚህ ጋር ይቺ ፌል የምታደርገው አቨሬጅ ፕሮሰቢሊቲ ኦፍ ኮንሳምፕሽን ፌል የሚያደርገው ኢንካም ኢንክሪዝ ሲያደርግ በዚህ ምክንያት ነው ማለት። ስለዚህ ምንድነው ደግሞ ሌላ ሁለተኛው ሐሳብ ምንድነው? አንድ ሰው ኢንካሙ በጨመረ ቁጥር ምንድነው ወጪውን ወይንም ኤክስፔንድ የሚያደርገው ለኮንሱም የሚያደርገው ወጪውን ቀንሶ ምኑን ይጨምራል? ሴቪንጉን ይጨምራል። ይሄ እነዚህ ሁለት ኤግዛምፕል አነሳውላችሁ። ሌላም አይዲያ አላችሁ። ኦኬ። ስለዚህ እነዚህ ሁለቱ ፖይንቶች በደንብ አድርጋችሁ ያዙ። ሌላው the ፖይንት የሚያነሳልን ምንድነው? ኮንሰምፕሽናችን ዲተርማይን የሚያደርግልን ምንድነው? ዘ ከረንት ኢንካም ነው። አይሳብ ምንም ጥያቄ የለው። ይሄ ግልጽ ነው። ኮንሰምፕሽናችን ዲተርማይን የሚያደርገው ሁልጊዜም ከረንት ወይም ዲስፖዚብል ኢንካማችን ነው። የምናወጣው ወጪ ምንም የሚወስንልን ወይም የሚያረጋግጥልና ይሄን ፖይንት እዚህ ጋር እንዳረሳ። ሌላው ይላችኋል ሳፖዝ ይለናል disposable income the customer increasing from what 1000 to 2000 ይላችኋል አይታር። ስለዚህ የአንድ ሰው ዲስፖዚብል ኢንካም ሳፖዝ እንበል እያለን ነው ከ1000 ወደ 2000 ሄደ ብለን እናስብ ይለናል። ከዛ ሂስ ኢንክሪዚንግ ሄር ኮንሰምፕሽን ደግሞ ከኦሪጂናል ቫልዩ ወዴት ነው የሄደው? ከ800 ወዴት ነው ሄደው? ከ800 ወዴት ሄደ? ወደ 1400 ነው ሄደው። ስለዚህ ወደ ስንት ጨምሯል ማለት ነው? ይሄኛው ወጪው ለኤክስፔንድ ያደረገው ወጪ በስንት ጨምሯል ማለት ነው? በ600 ብር ጨምሯል ማለት ነው። ስለዚህ ማንን እንፈልጋለን ማለት ነው? አሁን ሲን እንፈልጋለን ማለት ነው። ስለዚህ ሲን ለመፈለግ ምንድነው የምታደርጉት ማለት ነው? ይሄ ኮንሰምፕሽናችን ከየት ወዴት ነው ሄደው? ይኸውት ከ1400 ስለዚህ ቼንጃችን ስንመጣ ከሁለቱን ነው የምናነቅ። ስለዚህ ከ1400 ላይ ሲቀነስ 800 ታደርጋላችሁ ማለት ነው አይደል? የላይኛው የታችኛው ደግሞ ስንመጣ ከየት ወዴት ነው ሄደው? ከ1000 ወደ 2000 አይደል? ከ2000 ላይ ሲቀነስ 1000 ታደርጉታላችሁ ማለት ነው። ይሄንን እዚህ ጋር እንትን አለች ጭምልቅልቅ አለች። እሷን ክሊል አድርግላችሁ። ኦኬ። ስለዚህ ችን አንዴ እንትን እንበላት። ኦኬ። ስለዚህ ይችንን ስንሰራ ሲያችንን ብለናል ቼንጅ ኦፍ ሲ ኦቨር ቼንጅ ኦፍ ዋይዲ ብለናል። ስለዚህ ምንድነው የምናደርገው? ከ1400 ላይ ሲቀነስ 800 ታረጉታላችሁ። ሲካፈል ለማን ነው የምታረጉት? ከ2000 ላይ ስንት 1000 ትቀንሳላችሁ ማለት ነው። ኦኬ። ሲቀንስ ይመጣል የላይኛው 600 ይመጣል። የላይኛው ስንት ነው የሚመጣው? የላይኛው ሲቀንሱ 600 ይመጣል። ይሄ 600 ይመጣል። ይሄኛው ደግሞ 1000 ነው። 1000 ነው አይሳር። ስለዚህ ሲመጣ አንዷ 0 በ2 0 ይመጣ 6 ሲካፈላስ 0.6 ነው ማለት ነው። እሺ 0.6 ነው። ስለዚህ ይሄ ኖርማል ነው ማለት። ስለዚህ ይሄ የሚላቸዋል ቼንጂንግ ኦፍ ዘ ዲስፖዛል ይሄው 1000 ይመጣል። ስታቀናንሱ 1000 ይመጣል። የዛኛው ደግሞ 600 ይመጣል። ስለዚህ 600 ለስንት ነው የምታካፍሉት? ለሺ ነው የምታካፍሉት። ስለዚህ ስንት ይመጣል? 0.6 ይመጣል። ስለዚህ እዚች ጋር ምንድነው ፍተት አለው። ይሄኛው ሲጻፍ ምንድነው የሆነው? ሁለቱን የተካፈሉት። ኦኬ። ይሄንን 600 ለሺ ነው። ስለዚህ እዚህ ኳልቱ ይችኛዋ ትጠፋለች። ይሄ ነው የሚመጣው 0.6 ይወሰርተው ነው አይደል? እዚህ ጋር ስለዚህ 0.we multiply the result by tens to express the percentage። ስለዚህ ምን ማድረግ ትችላላችሁ? ይሄንን ያገኘውን ቫልዩ 0.6 አይደል? በመቶ ስናበዛው ስንት ይመጣል? በ100% ወይንም በመቶኛ እናበዛው። ይሄንን 60 አይደል? 0.6 አይደል? ይሄንን በፐርሰንት ለመግለጽ ምን ታረጉታላችሁ? በመቶኛ አብዙት። በመቶኛ ለምንድን ነው? በፐርሰንት ለምን። ስለዚህ 0.6 ሲባዛ በመቶ ታረጉትና ሲባዛ በስንት ነው? በ100ኛ ይሆናል ማለት ነው። ይሄና
ይሄ ሁለቱ አንድ ናቸው። ስለዚህ ይህን ስታበዙ ስንት ይመጣል? 60 ይመጣል። ይቺ ደግሞ 100ኛ ማለት ፐርሰንት ነች። ስለዚህ 60% ነው። ስለዚህ ካገኘው ኢንካም ላይ ከ4000 ላይ ስንት ነው ያወጣው? ኤክስፔንድ ያደረገው ስንት ነው? ስንት ነው ያወጣው ማለት ነው? 60%ን ነው። ስለዚህ 40%ን ምን አድርገው ሴቭ አድርጎታል ማለት ነው። ስለዚህ ይሄን ፖይንት እዚህ ጋር እንዳረሳ ማለት ነው። ኦኬ ስለዚህ ይሄው ምን ይላችኋል? 60% of the new income on the consume by consumption ይልና his savings 40% የቀረው ከ160ውን ከተጠቀምኩት ካረጋ 40 ይቀረው 40 ለምን አድርጎታል ማለት ነው። ስለዚህ it is equal to ከስንት ጋር እኩል ነው ማለት ነው? ከ400 ጋር እኩል ነው ምኑ 40 ማለት ነው። ስለዚህ ይሄን ፖይንት በዚህ መልኩ መያዝ ይችላልላችሁ ማለት ነው። እና በዚህ መልኩ ይሄንን መስራት ይችላልላችሁ። ሌላው ኦልተርኔቲቭሊ ለምሳሌ ሲ 0.8 ቢሆንስ? አሁን አንዳንድ ጊዜ ደግሞ ምን ይላችኋል? ሲ ምን ብለናል ቀደም? ሲ ብለናል የምንጠራት ኤፒሲ ነው ብለናል። ኤፒሲ ወይም አቨሬጅ ፕሮፐሲቲ ኮንሰምፕሽን ብለናል አይደል? ስለዚህ 0.8 ሆነ ማለት ይሄ ምንድነው? አገኛችሁ ማለት ከተሰጣችሁ ሲ ምንድነው? 80% ወጪ አድርጎታል፣ 20%ን ሴቭ አድርጎታል ማለት ነው። እሺ ይሄ ይችላል 80%ን ለወጪ 20%ን ለሴቭ ተጠቅሞታል ማለት ነው። እና ይሄ በጣም ቀላል ነች ማለት ነው። assume your family consumption function the type of indicate table and ይለናል። ስለዚህ እቺን አይተናል አይደል? ስለዚህ ምንድነው እዚች ጋር 0 ነጥብ ማነች ማለት ነው? ሲ ነች ማለት ነው። ሲያችን ማነች? 0.7 ነች እያለ ነው አይደል? ሲያችን እዚህ ጋር 0 ነጥብ ማናችን average propensity of consume to consume ምንላት እሷ ነች ማለት ነው። ኦኬ በዚህ ፋንክሽን ነው ሁሉ ጊዜ የምሰራው። the autonomous consumption 80 ነው። ስለዚህ ይቺ 80 ነው ብለናል። ግራፉን አሳያችኋለሁ 4.1 ላይ ፓርት 1 ላይ ተነዋል። እዚህ ጋርም አሳያችኋለሁ በኋላ ማለት ነው። ስለዚህ ይቺ 80ዋ ለምሳሌ ይቺ ዋያችን ምን ብለናታል? ዋይ ምን ዲስፖዘብል ኢንካም አይደለም? ዲስፖዘብል ኢንካማችን 0 ቢሆን ይሄን ሁሉ 0 ያደርገዋል ብለናል አይደል? ይሄን 0 ካደረገው y = 80 ይሆናል። ይቺ ምንድነች ማለት ነው? ይቺ ምንድነች ማለት ነው? ኮንሰምፕሽናችን። ስለዚህ ኦቶኖመስ ኮንሰምፕሽን ስንት ሆነች? 80 ነች ይያለው። ስለዚህ ምንድነው ይላችኋል? the slope of equal to 0.7 ይቺ ስሎፓ 0.7 የሆነችው ማነች? ስሎፓ ምን ብለናል? አቨሬጅ ይቺኛ ሲ ብለን የምንጠራት ማነች ብለናል? አቨሬጅ ፕሮሰብል ፕሮፐሲቲ ኮንሱም ብለናል። ይሄ ደግሞ ቼንጅ ኦፍ ምን ብለናል? ቼንጅ ኦፍ ኮንሰምፕሽን ኦቨር ቼንጅ ኦፍ ዲስፖዘብል ኢንካም ብለናል። ስለዚህ ይሄን አካፍለን ቀደም ያገኘነው ስለሆነ ይሄንን እዚህ ላይ ያስችላላችሁ። ሌላው ምን ይላችኋል? if the disposable income of the consumer is estimated to be 800 ይለናል። ስለዚህ 800 ይለናል። we can calculate the induced consumption is the total consumption of the consumer ይለናል። ስለዚህ ምን ማድረግ ትችላላችሁ ማለት disposable ኢንካማችን ስንት ነው ብለን ኤስቲሜታችን ስንት ነው ይለናል? 800 ከሆነ we can calculate induced consumption ምንድነው ያለው? the change of ምንድነው ያለው? the change of part 1 ላይ ስንመለከት የነበረው the change of ምንድነው ያለው? the change of income for what consume ላደረገው change of the consume ብለን ያንን ነው ካልኩሌሽን ያለው ብለን። ስለዚህ ይሄን ነገር ዝጋ እንዳረሱና total consumption ደግሞ ብለን የምንጠራው total consumption of the consumer ብለን የምንጠራው የማና ድምር ነው ብለናል። autonomous consumption plus induced consumption given us the total consumption ብለናል። ስለዚህ autonomous consumption AC ሊበለው ሲደመር ምን induced consumption ምን ይሰጣናል ብለናል? total consumption ይሰጣናል ብለናል። ስለዚህ autonomous consumption የምንለው ይችን 80 ብለን የምንጠራት ነች። ማንም ሰው ብር ሳይኖረው ኢንካም ሳይኖረው ተበድሮ ከየትም አምጥቶ ቤዚክ ኒዱን ለማሟላት የሚሄደው ገንዘብን ነው የሚያወራል ብለናል። ሁለተኛው induced consumption ደግሞ ኢንካማችን ወይ ዲስፖዘብል ኢንካማችን ምን ካለ ቼንጅ ሲያደርግ የምናወጣው ለኮንሱምሽን የምናወጣው ወጪ አለ። እሱን ኢንካም ሁለቱ ሲደመር ቶታል ኮንሰምፕሽን ብለን የምንጠራው ነው። ስለዚህ እነዚህ ፖይንቶች እዚህ ጋር እንዳረሱ ማለት ነው። ስለዚህ the induced consumption will be ይላችኋል አይደል? ስለዚህ ማን ማለት ነው? induced consumption የምንለው ሁለቱን በማባዛት ነው አይደል? ሁለቱን በማባዛት ምንድነው ያለው? ቀደም ይችኛዋ ነች ማለት ነው አይደል? ስለዚህ ቼንጅ ባደረገው አይደል? ስለዚህ ቼንጁ ምንድነው? ይሄ ነው ማለት። ስለዚህ ይሄኛው ቼንጅ አለ፣ ከዛ ምን አለ? ኢንካም አለ። ስለዚህ ስናበዛው ስንት መጣ? 560 ማለት induced consumption ነው። ስለዚህ ምንድነው ይሄ የመጣው? ምንድነው ኢንካማችን ወደ 0 ነበር፣ ምንም ኢንካም የለንም ነበር። ወደ ስንት ሄደ? 800 ሆነ ማለት ነው። ኢንካማችን 0 ነበር፣ ኢንካማችን 800 ሆነ ኢንካማችን። ስለዚህ 800 ከሆነ ምንድነው 800 ለማን ነው? ለዚህኛዋ ለማን ነው የምናካፍላት?
ለማን የምናካፍላት? ለአቨሬጅ ፕሮፖርሴት ኮንሳምፕሽን ነው። ለቼንጅ ኦፍ ኮንሳምፕሽን ኦፍ ቼንጅ ኦፍ ዋይድ ዲስፖዘብል ኢንካም ብለን የምንጠራው አይደል? ስለዚህ ይሄን ስታበዙት 560 ይመጣል። ከዛ አውቶኖመስ ስንመጣ አውቶኖመሳችን 80 ነች አይደል? 80። ስለዚህ ቶታል ኮንሳምፕሽን የምናደርገው ምንድነው? ኢንዲዩስ ኮንሳምፕሽን ፕላስ ኢንዲዩስ ኮንሳምፕሽን ፕላስ ኢንዲዩስ ኮንሳምፕሽን ይለናል። 560 ኢኳል ቱ 460 ይለናል። ስለዚህ ምንድነው ቶታል ኮንሳምፕሽን ብለን የምንጠራው? ቶታል ኮንሳምፕሽን ብለን የምንጠራው ምንድነው? ቶታል ኮንሳምፕሽን ብለን የምንጠራው የማንና የማደመር ነው። will be the induced consumption of 80። ይሄ induced consumption አይደለም፣ ይሄ autonomous consumption ነው። ኦኬ ይሄ autonomous ነው። እሺ ይችኛው autonomous ብለን የምንጠራት ነው። ስለዚህ ይችን ነገር እዚህ ጋር ምን አድርጋችሁ እንዳረሱ፣ ይቺ autonomous consumption ነች። autonomous consumption 80 ፕላስ induced consumptionአችን ደግሞ ስንት አድርገናል? 50 560 አግኝተናል። ስለዚህ ሁለቱን ስደምሩት ምን ይመጣል? 640 ይመጣል። ስለዚህ ቶታል ኮንሳምፕሽናችን ይኸው እዚህ ጋር አስቀምጬላችሁ አውቶኖመስ ኮንሳምፕሽናችን ስንት ነው? 80 ብለናል። ኢንዲዩስ ኮንሳምፕሽን ደግሞ ስንት ነው? 560 መቷል አይደል? ስለዚህ ሁለቱን ስደምሩት ስንት ይመጣል? 600 ስንት ይመጣል? 40 ይመጣል። ስለዚህ በዚህ አይነት መልኩ ነው የምትሰሩት። ስለዚህ ይሄኛው ይችኛዋ አስተካክሏት ማለት ነው። ይችኛዋ ምን ትሆናለች? አውቶኖመስ ትሏታላችሁ። አውቶኖመስ ኮንሳምፕሽን። ስለዚህ እነዚህ ሁለቱ ፖይንቶች እንዳረሱ ማለት ነው። ኦኬ ቀጣይ ምንድነው የምንመለከተው? ፕሮፐርቲ ኦፍ ማርጂናል ፕሮፐሲቲ ኮንሳምፕሽን ላይ ስንመጣ ማርጂናል ፕሮፐሲቲ ኮንሳምፕሽን የምንለው በቼንጅ ስናወራ ነበር። ሁልጊዜም ካልኩሌት ስናደርግ ቫልዩ ስንት ነው የሚሆነው? ቢትዊን በ0 እና በ1 መካከል 0 መሆን አይችልም፣ 1 መሆንም አይችልም ብለናል። ሌላው 0 ሚንስ ኖ ቼንጅ ኦፍ ኮንሳምፕሽን አይሳር 0 ሆነ ማለት ኖ ቼንጅ። ይሄ ማለት ምን ብለናል? ፎርሙላውን ስንሰራ ምንድነው ያደርገናል? ሲ ምን ብላል? ቼንጅ ኦፍ ኮንሳምፕሽን ኦቨር ምንድነው ያለው? ቼንጅ ኦፍ ምንድነው ያለው? ቼንጅ ኦፍ ዲስፖዘብል ኢንካም ነው ያለው አይሳር። ሁለቱን ስናካፍለው ምንድነው መካከል ላይ ያለው ሊሆን የሚችለው ምንድነው ብለናል? ወይ ከ0 ያነሰ ቁጥሮች ከ0 ቁጥር ያነሱ ከአንድ ምን ያነሱ ከ0 የበለጡ ከአንድ ያነሱ ብለናል። ስለዚህ ይሄኛው አንደኛው በዚህ ነው የምትወስዱት። ሁለተኛው ግን ኖ ቼንጅ 0 ሆነ ማለት ይሁት ተመልከቱ። የላይኛው ስታቀናንሱ 0 ሆነ ማለት ሲካፈል 0 ምንም ለውጥ የለም ማለት። ስለዚህ ምን ላይ ነው ያለው ማለት ዲስፖዘብል የፋንክሽናችን ላይ ስንመጣ የቅድም ያስቀመጥ ነው የፋንክሽኑ ላይ ስንመጣ ምንድነው ያደረግነው? c is equal to c not plus c yd አላልንም። ስለዚህ ምን ሆነ ማለት ይችኛዋ ቼንጇ 0 ሆነ ማለት ይሄን 0 ያደርገዋል እንደማለት ነው። 0 ሆነ ማለት CQ ይሆናል። ስለዚህ ምንም ለውጥ የለም የሚለው ለዛ ነው። እቺ ፖይንት ምንም ለውጥ የለም የሚለው ለዛ ነው። ይሄ 0 ሆነ ማለት ከምን ይሆናል ማለት ነው? ኮንሳምፕሽናችን ከማጋ እኩል ይሆናል ማለት ነው። አውቶኖመስ ኮንሳምፕሽናችን ጋር እኩል ይሆናል። ስለዚህ ይሄ ኖ ቼንጅ 0 ሚንስ ኖ ቼንጅ ኮንሳምፕሽን የሚለው ለዛ ነው። ሌላው ሁለተኛው ዋን ሾ ማክሲመም ቶታል ኮንሳምፕሽን ይለናል። አሁን ደግሞ ተመልከቱ። ይሄኛው ደግሞ መቼ ነው አንድ ሆነ ብልንስ? አንድ ሆነ ማለት ምን ማለት ነው? ሁለቱም እኩል ናቸው። ስለዚህ ምንድነው ሁለቱም እኩል ይሆኑት? ስለዚህ የኔ ዲስፖዘብል ኢንካም ቼንጅ ሲያደርግ እኩል ምኑንም ብጨምር ኮንሳምፕሽንንም እኩል ብጨምር ምን ያደርጋል? ስታቀናንሱት ምን ይሆናል? የላይኛው ከታችኛው የላይኛው ስታቀናንሱ አንድ ይመጣል፣ ከታች ስታቀናንሱት ምንድነው የሚመጣው? አንድ ነው። ስለዚህ አንድ ሲካፈል ለአንድ ምን ሆነ ማለት ነው? ምን ይሆናል ማለት ነው? አንድ ይመጣል ማለት። ስለዚህ ቼንጁ እዚህ ጋር ሁሉ ጊዜ ማሰብ አለባቸው ያሉ። ስለዚህ ይሄ ነው ምን የሆነ የሚላቸው ሾው ዘ ማክሲመም ቶታል ኮንሳምፕሽን ነው ኦፍ ዘ ኒው ኢንካም። ይሄ ማለት መሰላችሁ እንዳለ ያለኝን ዲስፖዘብል ኢንካም ለምን አውጥቼዋለሁ እያልኩ ነው ማለት ነው። ለውጪ ነው ሴቭ የሚባል ነገር የለም እያልኩ ነው። አይሰር ይሄን ፖይንት እዚህ ጋር እንዳረሱ። ኦኬ ወደ ቀጣይ እንሂድ። ማርጂናል ፕሮፐሲቲ ኮንሳምፕሽን ዲክሪዚንግ ዊዝ አን ኢንክሪዚንግ ኦፍ ኢንካም ይላል። ይሄን ቀደም አውርተናል። ምን ሲሆን ኢንካማችን በጨመረ ቁጥር ኮንሳምፕሽናችን ምን እያደረገ ይሄዳል? እየቀነሰ ይሄዳል። ይሄን ባህሪ የማን ነው ብለናል ቀደም ስናወራ? የማርጂናል ዩቲሊቲ ኦፍ ኮንሳምፕሽን አፕን ስለሚያደርግ አንድ ሰው ኢንካሙ በጨመረ ቁጥር ምን ኢንተረስት ይመጣበታል? ሴቭ የማድረግ ሴቭ ለማድረግ ሲፈልግ ደግሞ በዛ ያለ ሴቭ ማድረግ ይፈልጋል። አንደኛው ኮንሰፕት አይደል? ሌላኛው ሁለተኛውን ፖይንትንም አንስተን ነበር አይደል? ስለዚህ እነዚህን አይዲያዎች እዚህ ላይ እንዳረሱና ለዛ ነው እዚህ ጋር የሚላቸዋል ዲክሪዚንግ ኦፍ ኢንካም decreasing with an income ይለናል። in other word MEPC poor is higher than MEPC of the rich ይላቸዋል። ይህችን ነጥብ በደንብ አድርጋችሁ ያዙ።
ስትመለከቱት ፎልስ ይመስላል ግን ትሩ የሆነ ሐሳብ ነው። ምንድነው የሚላችሁ ማርጂናል ፕሮፐሲቲ ኮንሰምፕሽናችን ፑር ኢዝ ሃየር ዛን ኤምፒሲ ኦፍ ሪች ይለናል። ስለዚህ ማርጂናል ፕሮፐሲቲ ኮንሰምፕሽናችን ወይም ወጪው ሃይ ነው በማን በደሃዎች ላይ ምን ያደረገ ነው ሃይ ነው። ነገር ግን በሀብታሞች ላይ እንደዛ አይሆንም ይላል። ለምንድን ነው የሚፈጠረው እንደዚህ? አንድ ሰው ምን የሚያደርገው ሀብታም የሆነና ደሃን ብትመለከቱ ገቢ ያላቸው ብለን እናስብ። ገቢ ያላቸው ብለን እናስብ። ለምሳሌ ሀብታሙ ቤት ያለው ቢሆን መኪና ያለው ቢሆን ብላችሁ ብታስቡት ትንሽ ወይም ቤት ያለው ብቻ ይሆን ወይም መኪና ያለው ብለ ወይ ቤት ያለው ብቻ እናስብ። ይሄኛው የፑር የሆኑት ምንድነው ኢንካም ዲስፖዚብል ኢንካም ቢኖራቸው ለምን ወጪ አለባቸው? ለምን ወጪ አለባቸው? ለቤትም እንደገና ለኮንሱም ለሚያደርጉትም ወጪ አለባቸው አይቻል። ስለዚህ ለዛ ነው ምንድነው የሚሆነው ማለት ነው ኤምፒሲ ወይም ማርጂናል ፕሮፐሲቲ ኮንሰምፕሽን ፑር ኢዝ ሃየር ዛን ኤምፒሲ ኦፍ ሪች የሚለን ለዛ ነው አይቻል። ስለዚህ ለቤት ብቻ አይደለም እንደገና መኪና ቢኖረው ያ ሰው ሀብታም የሆነው መኪናና ቤት ቢኖረው አስቡት ለትራንስፖርት ወጪ ያለበት ደግሞ የዚህኛው ማለት ነው አይሳት። ስለዚህ እንደዚህ አይነት ነገሮች ለዚህ ቤዚክ ኔሴሲቲ በሚወጣ እንዳለ ያለውን ኢንካም ፑር የተባለ ወይም ደሃ የተባለ ያለውን ለውጪ ነው ለኮንሰምፕሽን ሴቭ የሚባል ነገር አይኖረውም ማለት ነው አይሳት። ስለዚህ እንደዚህ አይነት ስላለ ይሄን ሐሳብ እዚህ ላይ መጨመር ትችላላችሁ ግልጽ ለማለት። ከዛ ቀጥሎ የሚላችኋል the poor peoples tends to consume higher proportion አይሳት። ደሃዎች ምን ጊዜ ምንድነው ቴንድስ የሚያደርጉት ወይም ዝንብ ያላቸው ለምንድነው ብዙውን ለወጪ ነው። ሃየር ፖርሽኑን ከኢንካማቸው ለማን ነው ለወጪ ነው። ከማን አንፃር ስትሄዱ ከሪች ፒፕል አንፃር ስትሄዱ ለኮንሰምፕሽን እና ይሄን ፖይንት እዚህ ጋር ያነሳልና ፕሮፐርቲው ላይ ይሄ ማርጂናል ፕሮፐሲቲ ኮንሰምፕሽን ፕሮፐርቲ ይሄን እነዚህን አራቱን ፖይንቶች በደንብ አድርጋችሁ መያዝ አለባችሁ። ከዛ ወዴት ነው የምንሄደው? ፊገር 4 ቢሎ ፕሬዘንት ኮንሰምፕሽን ፋንክሽን several point of words ኖት ፍሮም ዘ ግራፍ ይለናል። እዚህ ግራፍ ላይ ይመጣላችኋለሁ። እዚህ ግራፍ ላይ ከመምጣት በፊት ይሄን እዚህ ጋር ያለውን ሐሳብ ላስረዳችሁ። ይሄ ፓርት 1ንም ለማስረዳት ለማየት ሞክረናል። እዚህ ጋር እንደምትመለከቱት ምንድነው ያለው የሁሉንም ፖይንቶች እዚህ ጋር ያነሱ። ስለዚህ ይችኛዋ ሲኦ ምንላት 80 ያላት ነው ማለት ነው። እቺ 80 ያላት አውቶኖመስ ኮንሰምፕሽን ብለን እንጠራለን ብለናል። ዲስፖዚብል ኢንካም ማለት ይቺ ነች። ዲስፖዚብል ኢንካም ደግሞ ምንድነው ኢንካማችን ይቺ ቼንጅ ኦፍ ዋይ የምንለው። ስለዚህ ቼንጅ ኦፍ ዋይ የምናገኛት ደግሞ ኢንዲዩስ ኮንሰምፕሽን ብለን እንጠራው። ኢንዲዩስ ኮንሰምፕሽን ደግሞ ብለን እንጠራው ኢንካማችን በጨመረ ቁጥር ኮንሰምፕሽናችን የምንጨምረው ነው። ምን ብለን እንጠራው? ኢንዲዩስ ኮንሰምፕሽን ብለው ሪሌቲቭ ቱ ዲስፖዚብል ኢንካም ምን ማረጋ ቼንጅ ባረጋ ቁጥር ነው ብለናል። ሌላው ቼንጅ ኦፍ ኮንሰምፕሽን ሲካፈል ቼንጅ ኦፍ ዋይ ስታደርጉ ማርጂናል ፕሮፐሲቲ ኮንሰምፕሽን ነው የሚሆነው ብለናል። ስለዚህ ሲ ዲፔንድ የሚሆነው ወይም ኮንሰምፕሽናችን ዲፔንድ የሚሆነው ዘ ፋንክሽን ኦፍ ዋይ። ይሄ ቀጥ ያለው መስመር የሚያሳየው ምንድነው? ኮንሰምፕሽን ኤፍ ኦፍ ዋይ ነው። ወይንም ምን ብለናል? ሲ ኖት ፕላስ ሲ ታይምስ ኦፍ ዋይ ዲ ብለን ያወራናል ታዲያ ከዚህ በፊት ያየናት እሷን ነው የሚያወራልን ማለት። ስለዚህ አይቷል። ስለዚህ ይሄ የሚያሳየን ምን ሲያደርግ ቼንጅ ዲስፖዚብል ኢንካማችን ከዚህ ወደዚህ ሄዷል ማለት ነው። አይቷል። ስለዚህ ዲ ይሄንን ዲ1 ይሄን ዲ2 ብትሉት ማለት ነው። ኦኬ። ስለዚህ ይችኛዋ ከዲ2 ሲቀነስ ዲ1 ነው ማለት ይቺ ቼንጅ። ይሄ ደግሞ ኮንሰምፕሽን እዚህ ጋር 1 አለ ኮንሰምፕሽን 2 እዚህ ጋር አለ ማለት። ስለዚህ ቼንጃችንን እንደዚህ ብታመጧት ምንድነው ከሲ2 ሲቀነስ ሲ1 ነች ማለት ነው ቼንጇ። ይቺ የምታዩት ይቺ ቼንጅ ማለት ከሲ2 ሲቀነስ ሲ1 ነው። ይችኛዋ ደግሞ ቼንጅ ኦፍ ዋይ የምንላት ደግሞ ይችኛዋ ብለን እንጠራት ከዲ ዲስፖዚብል ኢንካም ዲ2 ሲቀነስ ዲስፖዚብል ኢንካም 1 ነው ማለት ነው። ስለዚህ ይሄን ነው ፖይንት የሚያሳይ። ስለዚህ እቺ ሲ ይሄን የሚያሳየንና ይሄንን ፖይንት ነው ላይ እዚህ ላይ የሚያሳየን። ኦኬ። ስለዚህ እዚህ ላይ ያለውን ፖይንት ከምዘለው ዝም ብዬ ላሳያችሁ ብዬ ነው። ኦኬ። ይሄ ቢዘለልም ያን ያህል እንትኑ ላይ ስለተቀመጠ ነው ፒክቸሩ ላይ ስለተቀመጠ ይላችኋል። ፈርስት ምንድነው the consumption function increasing function income አይታችሁ ነው ግራፉ ቀጥ ያለ ነው አይደል? እንደዚህ ተመለከቱት ቀጥ ያለ ከዚህ ጋር ተነስቶ ወደ ላይ ነው አይደል? ስትሪክትሊ ቀጥ ያለ ነው። ስለዚህ ይሄን ፖይንት ነው የሚያሳየው the consumption function are increasing function income it is an upward ስሎፕ ይላል። አፕዋርድ ነው። ከዚህ ተነስቶ እቺ ሲኦ ተነስቶ ከዚህ ወደዛ ያርጋል ይላል። ይሄ ትክክል ነው። ኤክስ አክሲስ ኦፍ ሜዠርስ ዲስፖዚብል ኢንካም ማለት ይሄ ዲስፖዚብል ኢንካም ነው ብያቸዋለሁ አይደል? ዲስፖዚብል ኢንካም ማለት ዋይዲ ነው ብለናል። ይሄ ዲስፖዚብል ኢንካም ነው። ይሄ ኮንሰምፕሽን ነው ብለናል። ይሄን ያነሳው ነው። ከዛ ሃቭ አሲዩም ኮንሰምፕሽን ሂዝ ኮንሰምፕሽን ፋንክሽን ሊኒየር ነው ይለናል። ይሄው ዝጋየነው ነው። ኮንሰምፕሽን ላይ ዳዝ ኖት ፓስ ስሩ ኦሪጂን ይላል ያዩታል። ስለዚህ ከኦሪጂን አይነሳም አይደል? ከፍ ብሎ ነው አይደል ማን የሚነሳው? ስለዚህ ማርጂናል እንትናችን
ከየት ነው ኮንሳምፕሽናችን ላይ ዳዝ ኖት ፓስ ዘ ኦሪጂን በኦሪጂን አይነሳም የሚነሳው ከየት ነው ከዋይ ኢንተርሴፕት ነው ከዋይ ኢንተርሴፕት ላይ ማላይ ሲኦ ላይ ነው አይደል የሚነሳው ይሄው ዝጋ ያነሳና አራተኛው ደግሞ ዘ ስሎፕ ኦፍ ኮንሳምፕሽን ፋንክሽን ኤምፒሲ ነው አይደል ይሄ ዘ ስሎፕ ኦፍ ፋንክሽናችን ዘ ኮንሳምፕሽን ፋንክሽናችን ስሎፓችን ማለት ነው ማርጂናል ፕሮፐሲቲ ኮንሳምፕሽን ነው እሱን ደግሞ ስንሰራ ምን ብለናል ሲ ኖት ፕላስ ሲ ዋይዲ ብለን ይለ ይችኛዋ ሲ ነው አየቻር እቺ ሲኝ ነው ዝጋ ኤምፒሲ ብሎ የሚነግረናል እቺ ማርጂናል ፕሮፐሲቲ ብሎ የቼንጅ ኦፍ ኮንሳምፕሽን ኦቨር ቼንጅ ኦፍ ማን ብለናል ዲስፖዛብል ኢንካም ብለን ስላለ ማለት ስለዚህ ይሄን ፖይንት ዝጋ ያሳያል ያን ያህል የሚያስቸግር ነገር የለም ከዚህ ግራፉ ላይ ስለመጣ ማለት ነው ከዛም ይላችኋል as the graph of showing where disposable income change ይሄው disposable change ሲያደርግ MEP ወይንም marginal propensity change are change of APC ይላችኋል ስለዚህ አይቻል ስለዚህ average propensity consumption ምን ሲያደርግ change ሲያደርግ ነው ይለናል ስለዚህ ይሄን ፖይንት ዛይ the initial source of changes model is change of disposable income ይለናል ይሄን ፖይንት ዝጋ እንዳረሳ ኦኬ ስለዚህ ከላይ ያሉትን ፖይንቶች ነው ያነሳው ስለዚህ marginal propensity consumption is the ratio of change of consumption to the change of disposable income ይለናል አይደል ይሄው ዝጋ የተነሳው ማለት ይሄን ፖይንት ነው የሚያነሳልን change of C over change of Y የሚለው ዲፊኒሽኑ ዝጋ የሚያነሳልን ሌላው ማስተዋል ያለብን ነገር ምንድነው እዚህ ላይ ግራፉ ላይ መረዳት ያለብን ነገር ይሄን ነገር እንዳረሳ ይችላል ክሊር እናርገና እንመልከት አሁን እዚች ጋር የምንመለከተው ዝጋ affecting 3 ways ይላል ኮንሰምፕሽንን አፌክት የሚያደርጉት ሶስት ነገሮች ናቸው የመጀመሪያው one through change of marginal propensity consumption ነው አንደኛው አይደል marginal propensity consumption ማለት the change of what the change of consumption over change of income ብለን የምንጠራው አንደኛው ፋክተር ነው አይደል ከላይ እንደምታዩት አንደኛው ፋክተር ነው ሁለተኛው ደግሞ the second through changing of disposable incomeአችንም አንደኛው ፋክተር ነው አይደል ከታች ያለው disposable income ወይም ይሄ እሱ በተቀለዋወጠ ቁጥር ምን ያደርጋል ማለት ነው ኮንሰምፕሽናችን ምን ያደርጋል እንዲቀያየር ያደርጋል ወይንም ሲያችን እንዲቀያየር ያደርጋል ይያለ ነው yes ሶስተኛው ላይ ስንመጣ finally the change of autonomous component also affects the position of consumption function ይላል ስለዚህ ይሁት አሁን እዚህ ጋር የተገለጸልን ለኤግዛምፕል እዚህ ጋር የተቀመጠልን ሲ እንተካውና ላሳያችሁ ሲ + ሲ ዋይዲ ነው አይደል የተባለው ይሄ አውቶኖመስ ፋንክሽናችንን ምን ያደርጋል ፋክተር ያደርጋል ኮንሰምፕሽናችንን ይያለ ነው ለምንድን ነው ፋክተር አሁን ለምሳሌ ይሄ 80 ነው አይደል አሁን ቅድም ስንሰራ የነበረው 80 ነው አይደል ሌላ ጊዜ 1100 ቢሆንስ 100 ቢሆን አይሳል ስለዚህ 100 ሆነ ማለት ወዴት ሽፍት ያደርጋል ወደዚህ ሽፍት ያደርጋል አይሳል ስለዚህ 80 ነው 20 ቢጨምሬ ሲኖታችን ወደዚህ መጣ ስለዚህ ግራፉ ምን ሊሆን ነው ማለት ከዚህ ወደዚህ ሊሄድ ነው አይሳል ስለዚህ ምንድነው ፋይናል ቼንጅ ኦፍ ዘ አውቶኖመስ component also affects the position of the consumption function አይቻችሁ ከሲ ወዴት ይሄዳል ወደ C1 ይሄን አንድ ብለው ከሲ ኖት ወደ C1 አድርጎ ወደዚህ ይሄዳል ማለት ነው ስለዚህ በዚህ መልኩ ይለወጣልና እነሱ ሶስቱ ፋክተር ናቸው የሚለው ለዛ ነው ማለት ነው ናይስ ስለዚህ የሁለተኛው ፖይንት እቺ ሲ ደግሞ ፋክተር አላት ይቻል ኤምፒሲ ምንላት እቺ ፋክተር ስላላት ነው ሶስቱንም ይሄኛውም ሲቀየር ሶስቱንም ማየሻል በዚህ አይነት መልኩ ሶስቱም አፌክት ያደርጉታል ኦኬ ወደ መጨረሻው ፖይንት ስንመለከት ምንድነው የምናየው ዲተርሚናንት ኦፍ ኮንሰምፕሽን ኤክስፔንዲቸር የሚባሉት ወይንም ፋክተር ኦፍ ኮንሰምፕሽን የሚባሉት ለኤክስፔንዲቸር ኮንሰምፕሽን ኦፍ ኤክስፔንዲቸር አይደል ፋክተር የሚያደርጉት እነማን ናቸው የሚለው ነገር እንመለከታለን ኖት ኦልሶ distinct between consumption spent by household and national consumption expenditure ስለዚህ እዚህ ጋር ኮንሰምፕሽን ላይ ስንመጣ ዲፈረንሳቸውን ኤክስፔንድ የምናደርገው ዲፈረንሳቸው ዲስቲንክት ማድረግ መቻል አለብን የሃውስሆልድንና የማን ማለት ነው ናሽናል ኮንሰምፕሽን ኤክስፔንዲቸርን መለየት አለብን ምን ይላቸዋል ሃውስሆልድ ኮንሰምፕሽን ኤክስፔንዲቸር እና ናሽናል ኮንሰምፕሽን ኤክስፔንዲቸርን መለየት አለብን ሃውስሆልድ ኮንሰምፕሽን ኤክስፔንዲቸር ማለት አንድ ግለሰብ የሚያወጣው ምንድነው ማለት ነው የሚያወጣው ምንድነው ወጪ ነው አይደል ነገር ግን ናሽናል ላይ ስንመጣ ግን የምንመለከተው ነገር ግን የማን ይጠቀለላል የሃውስሆልዱ ማንስ ይገባል የሃውስሆልዱ ማንስ ነው የሚገባው የሃውስሆልዱ ማንስ ይገባል ማለት ነው ናሽናል ኮንሰምፕሽን ኤክስፔንዲቸር ውስጥ ይገባል አይደል ስለዚህ
can aggregate the household consumption expenditure to what the general national consumption expenditure ውስጥ ይገባል። አይታችሁ ከሆነ ብዙ ጊዜ ምን ይባላል ማይክሮ ኢኮኖሚ እና ማክሮ ኢኮኖሚ አለ አይደል? ማይክሮ እና ማክሮ ኢኮኖሚ። ማይክሮ ኢኮኖሚ አክቲቪቲ በሃውስሆልድ በፊርምስ በገቨርንመንት ወይ በኢንተርፕረነር የሚወጣው ወጪ በጠቅላላ ኢንዲቪጁዋል የሚወጣው ወጪ ማን ላይ ነው የሚመጣው ማለት ነው? አግሪጌት ወይም ናሽናል ኤክስፔንዲቸር ወይም ዲማንድ ላይ ይገባል። ላይክ ዛት ነው ማለት ነው። ይሄም የሚያነሳልና ይሄን ፖይንት እዚህ ጋር እናረሳ። ሌላው the general speaking the consumption expenditure is macroeconomy variables crucial in economy performance ይላቸዋል። ስለዚህ በአጠቃላይ ንግግር በአጠቃላይ አባባል ስንመለከት ኮንሰምፕሽን ኤክስፔንዲቸር ምንለው በማይክሮ ኢኮኖሚ ቫሪያብል ላይ ትልቅ አስተዋጽኦ አለው ማለት። ስለዚህ consumption of expenditure is a macroeconomy variable ነው። ይሄ ምንም ጥያቄ የለውም። it is crucial in economy performance ለየትኛው ኢኮኖሚ ፐርፎርማንስ ምንድነው አንደኛው ነው ማለት ነውና ይሄን ነገር እዚህ ጋር እንዳረሱ እዚህ ጋር ተያይዞ የምናነሳው ምንድነው ዲተርሚናንቶች የምናስባቸው there are 6 ተቀምጦላቸዋል መጽሐፋችሁ ላይ 6 ዲተርሚናንቶች ወይ ፋክተር ኦፍ ኮንሰምፕሽን የምንላቸው አሉ። እስኪ አንድ ባንድ እንመልከት። የመጀመሪያው በሜጀር ዲተርሚናንት ከምንላቸው ውስጥ የመጀመሪያው ሜን ኢንካም። ስለዚህ ቀደም እንዳለው ኮንሰምፕሽናችን ምን እንዲያደርግ እንዲጨምር እንዲቀንስ የሚያደርገው አንደኛው ሜን ኢንካም ነው። ስለዚህ ኢንካማችን ከጨመረ ኮንሰምፕሽናችን ይጨምራል ብለናል አይደል? ስለዚህ አንደኛው ፋክተራችን ማን ነው? ሜን ኢንካም ብለን የምንጠራው። ስለዚህ ሲጨምር ይጨምራል ከቀነሰም ይቀንሳል እንደማለት ነው። ስለዚህ ዲፔንዲንግ የሚሆነው ለዛ ነው ቴንደንሲ። ስለዚህ ኢንካም ብለን የምንጠራው ፕራይመሪ ዲተርሚናንት ነው። ይሄ በደንብ አድርጋችሁ አስተውሉ። በኋላ አወራላችኋለሁ ለምን እንደሆነ ፕራይመሪ ዲተርሚናንት እንደሆነ ማለት። ስለዚህ ፕራይስ ኦፍ ዲተርሚናንት ኢን ኮንሰምፕሽን ኢዝ በፕራይመሪ ዲተርሚናንት ምንም ፋክተር ነው አንደኛ ኢንካም ማለት ነው። አን ኢንክሪዚንግ ኦፍ ኢንካም ሪዛልት ኦፍ ኢንክሪዝ ኦፍ ኮንሰምፕሽን አር ኤክስፔንዲቸራችን ይጨምራል። ነገር ግን ኢንካማችን ዲክሪዝ ካደረገ ኮንሰምፕሽናችን ማብሶ ቴንድ ኦፍ ዲክሪዚንግ ቱ በጣም እየቀነሰ ይሄዳል። ሌላው ምንድነው የምንመለከተው ዲስትሪቢዩሽን ኦፍ ኢንካም ነው። ይሄ ዲስትሪቢዩሽን ኢንካም ብለን የምንጠራው ደግሞ የምናገኘው ኢንካም ጋር ታይዞ ያለን። ስለዚህ ምን ይላችኋል? ኮንሰምፕሽን ኤክስፔንዲቸር ፐር ዩኒት ኦፍ ኢንካም ሞር ፑር ፒፕል ዛን ሪች ፒፕል። ስለዚህ ዲስትሪቢዩሽን ኢንካማችንን ቅድም ስናወራ ነበር አይደል? ሞር ኢንካም ካለ ወይንም ሞር ኤክስፔንዲቸር የሚያወጣው ማን ነው ብለናል? ደሃው ነው ብለናል አይደል? ከማን አንፃር ስንመለከተው? ከሀብታም አንፃር። ለምን? ብዙን አብዛኛውን ፖርሽን ኦፍ ምንድን ዲስፖዛብል ኢንካም ላይ ቀንሶ ለማን ስለሚያወጣ ለምን? ስለዚህ ምንድነው ዲስፖዛብል ኢንካምም ሪች እና ፑር በምንለው እዚህ ጋር ልዩነት አለ። አየሽ ይሄም አለ። ሌላው ሶስተኛው ሌቭል ኦፍ ዳይሬክት ታስክ ነው። ይሄ ደግሞ ሌቭል ኦፍ ዳይሬክት ታስክ ማለት ከምናገኘው ኢንካም ወይንም ግሮስ ኢንካማችን ላይ የሚቀነሰው ታስክ ከፍተኛ ከሆነ ምን ያደርጋል? ኮንሰምፕሽናችን ይቀንሳል። የሚቀንስ ከሆነ ደግሞ ምን ያደርጋል? ኮንሰምፕሽናችን ደግሞ ይጨምራል። ስለዚህ ይሄን ሁለቱን የሚያነሳልን። ስለዚህ ሃይ ሌቭል ኦፍ ዳይሬክት ታስካችን ሊድ ቱ ሎወር ሌቭል ኦፍ ፐርሰናል ዲስፖዛብል ኢንካም ኤንድ ዞስ ዲክሪዚንግ ኦፍ ኮንሰምፕሽን ኤክስፔንዲቸር ዚስ ፕሪንሲፓል ኦልሶ አክትስ አር ኢንቨርስሊ ነው የሚያደርገው አይቻለ። ስለዚህ ዳይሬክትሊ ሊደርሺፕ የላችሁም። ታክስ ተጨመረ የምናገኘው ኢንካም ይቀንስብናል። የሚቀንሰው የምናገኘው ኢንካም ዲስፖዛብል ኢንካም የሚቀንስብን ከሆነ የምንገዛው ምን ያደርጋል? ይቀንሳል። ስለዚህ እንደዚህ አይነት ነገሮች ስላሉ ለዛ ነው ኢንቨርስሊ ፕሮፖርሽናሊ አክት ያደርጋል የሚለን። ሌላው እዚህ ጋር የምንመለከተው ኤክስፔክቴሽን ኦፍ አባውት ፊውቸር ኢንካም ኤንድ ፕራይስ ይለናል። ፊውቸር ምን ብለን ትንበያ ምን ፕሪዲክት የምናደርገው ነገር አለ። ለምሳሌ የአንድ ኮንሰምፕሽናችን ወይም ለምሳሌ የመጀመሪያውን ኢንካም ላይ እንምጣ። ኢንካማችን ይጨምራል ብዬ ካሰብኩኝ ለምሳሌ ኢንካም ይጨምራል ብዬ ካሰብኩኝ ምን አደርጋለሁ ማለት ነው? ኮንሰምፕሽናችን ይጨምራል ማለት ነው አይደል? ለምሳሌ ሁለተኛው ሐሳብ ደግሞ ፕራይስ ኦፍ ኮንሰምፕሽናችን ደግሞ ይጨምራል ብዬ ባስብ ምን አደርጋለሁ ማለት ነው? ይጨምራል ብዬ ባስብ ምን ያደርጋል ማለት ነው? የምገዛውም ነገር በአሁኑ ሰዓት ይጨምራል። ነገር ግን ኢንካሜ ይቀንሳል ብዬ ካሰብኩኝ ምን አደርጋለሁ ማለት ነው? ኮንሰምፕሽን ይቀንሳል። ፕራይስ ይቀንሳል ካልኩኝ አይሻል። ስለዚህ ፕራይስ ይቀንሳል ካልኩኝ ደግሞ የምገዛው ነገር ይጨምራል። አይሻል። ፕራይስ ከቀነሰ የምገዛው ይጨምራል። ፕራይስ ከጨመረ ደግሞ ምን ያደርጋል? ይቀንሳል። ኢንቨርስሊ ፕሮፖርሽናል አላቸው። ለምሳሌ እዚህ ጋር ይላችኋል ፕራይስ ኦፍ ኦር ፕራይስ ኤንድ ኢንካም አር ኤክስፔክትድ ቱ ራይዝ ሁለቱንም ይጨምራል ብሎ ከታሰበ ፊውቸርስ ፕሬዘንት ኮንሰምፕሽናችን አብሮ ይጨምራል። ይሄ ምንም ጥያቄ የለው። ኮይን ፒፕል ኤክስፔክት ቱ ፌል ዜር ኢንካም እና ፕራይሳችን አይቻል። ኢንካም እና ፕራይሳችን ምን ያደርጋል? ይቀንሳል ብለው ካሰቡ ምን ያደርጋል ማለት ነው? ይጨምራል ብለው ካሰቡ ዩት ኤክስፔክቴሽን ኦፍ ፌል ፒፕል ኤክስፔክት ቱ ፌሊንግ ኢዘር ኢንካም ፕራይስ ኢንካማቸውና ፕራይሳቸው ምን የሚያደርገው ይቀንሳል ብለው ካሰቡ የሚገዙት ነገር ደግሞ በዛው አካል ምን ያደርጋል ማለት ነው? ይቀንሳል። ኦር ከረንት ኮንሰምፕሽናቸውን ይቀንሳሉ። ስለዚህ ይሄ ነገር ሁሉ ጊዜ የሚታወቅ ነው ዴይሊ ላይፍ አክቲቪቲያችን ላይ።
ሌላው ሬት ኦፍ ኢንተረስት ነው። ሬት ኦፍ ኢንተረስት ላይ ስናስብ ለምሳሌ እኔ ብር አለኝ ያን ብር ባንክ ማስቀመጥ ሰው ከሆንኩኝ እዛ ማስቀመጥበት ባንክ ላይ ሬቱ የሚጨምር ከሆነ ምንድነው ማረገው ለኮንሰምፕሽን የማወጣውን ቀንሼ ሴቭ ማረገው ነገር ይጨምራል ማለት ነው። ስለዚህ በዚህ ጊዜ ምን ያደርጋል ኮንሰምፕሽናችን ምን ያደርጋል ማለት ይቀንሳል። ነገር ግን ሬት ኦፍ ኢንተረስታችን የሚቀንስ ከሆነ ኮንሰምፕሽን ይጨምራል። ነገር ግን ሬት ኦፍ ሴቭ ማረገው ደግሞ ይቀንሳል ማለት ነው። አይታል ስለዚህ ተቃራኒ ያላቸው ይሄን ተመልከቱ ምን ይላቸዋል increasing of the rate of interest of lead to reduction of the consumption of expenditure አይታል ሬታችንን የሚጨምር ከሆነ ምናገኘው ሬት የሚጨምር ከሆነ ምን ያደርጋል ኮንሰምፕሽናችን ምን ያደርጋል ማለት ነው እንቀንሳለን። ነገር ግን increasing of save አይታል ስለዚህ ምናችን ይጨምራል increase ምን አድርገ ሪዳክሽን የምናደርገው ለኮንሰምፕሽናችን ምናችን ሴቭ የምናደርገው ነገር ይጨምራል። this is true because the interest of rate acts as cost of holding money outside of bank and financial institution ይሄ የሚያገለግለው ለማን ነው ለባንክና ለፋይናንሻል ኢንስቲትዩሽን ጋር ተያይዞ ነው። ስለዚህ principle of act inversely ለሚለን ለዛ ነው ሬቱንም ቢቀንስ ምን ያደርጋል ማለት ነው ምን እናደርጋለን ኮንሰምፕሽናችንን እንጨምራለን ሴቫችንን እንቀንሳለን ማለት ለምን አስቀምጥነው ማላስቀምጥነው ምንም እናገኘው ብር ስለሌለ ማለት ነው። ሌላው ምንድነው ዘ ሌቭል ኦፍ ዌልዝ ነው። ይሄ በጣም ትልቅ ተጽዕኖ ያለው ነው። ይሄ ዌልዝ ብለን የምንጠራው ሀብት ይሄ ሀብት ማለት ያለን ሀብት ቤት ሊሆን ይችላል ኤኒ መኪና ሊሆን ይችላል ኤኒቲንግ ሊሆን ይችላል ከዛ ጋር ተይዞ ያለ ነው። ይሄ ደግሞ ያም ተጽዕኖ ያመጣል። ስለዚህ የኛ ዌልዝ ካለን ማለት የምንገዛው ነገር ይጨምራል ምንም ጥያቄ የለውም። ነገር ግን ዌልዝ ከሌለን ግን ደሆች ከሆነን ምንም ጥያቄ የለውም ይሄ ነገር አለ። ስለዚህ ሃይ ዌልዝ ሌቭል ኦፍ ሊድ ኦፍ ሃየር ኮንሰምፕሽን ኤክስፔንዲቸር አለው። this principle act of inversely አይታል ዌልዝም ከሌለ ሀብት ከሌለ ምንድነው በዛው ምን ያደርጋል ይጨምር። ስለዚህ እንደዚህ ኢንዳይሬክትሊ ፕሮፖርሽን አላቸው ማለት። ስለዚህ ይሄ ዌልዝ ሃየር ከሆነ ኮንሰምፕሽናችን ምን ያደርጋል ሃየር ኮንሰምፕሽን አለ። ፕሪንሲፕል ኦልሶ አክት ኢንቨርስሊ ይለናል። ስለዚህ በዙ መልኩ ምንድነው ደሃ ብንል ዌልዝ ከሌለ ምን ኮንሰምፕሽናችን ምን ያደርጋል ሌስ ኮንሰምፕሽን ይሆናል። ስለዚህ ኢንቨርስሊ አይት ሌስ ከሆነ በዛ መልኩ ይጨምራል። ስለዚህ እዚህ ጋር የምንመለከተው ሌቭል ኦፍ ዌልዝ ላይ የሚለው ሃይ ዌልዝ ሌቭል ሊድስ ቱ ሃይ ኮንሰምፕሽን ኤክስፔንዲቸር ምንም ጥያቄ ነው። አንድ ሰው ሀብት ካለው ኤክስፔንዲቸሩ በዛው ልክ ይጨምራል አይደል? ስለዚህ ከሌለ ደግሞ ምን ያደርጋል ኮንሰምፕሽን ምን ያደርጋል ይቀንሳል። ስለዚህ ዝጋ ሁለቱን ዝጋ አክት ያደርጋሉ ይለናል። ስለዚህ ፖይንት ዝጋ እንዳረሳ ሌላው ዝጋ ሰመሪ የምንመለከተው የነዚህን ሰመሪ ላድርግላችሁ ፋክተር ኦፍ አፌክቲንግ ኮንሰምፕሽን የሚባለው ቀደም ስናወራ የነበረው the major factor income ነው ብለናል። ስለዚህ ሁሉንም ኢንክሪዚንግ እንዳደረጉ ብለን እንዳስብ ዲክሪዝን አናረግም ኢንክሪዚንግ እንዳደረገ ብለን እናስብ። መጀመሪያ ይውላችሁ ኢንካማችን ጨመረ ይሲ ኢንካማችን ቢጨምር ምን ይሉ ኮንሰምፕሽናችን ይጨምራል አይደል ኮንሰምፕሽን ስለዚህ ፖዚቲቭ ነው ማለት ነው ይሲ ፖዚቲቭ ነው ምናችን ነው ፖዚቲቭ ኮንሰምፕሽናችን ፖዚቲቭ ነው ማለት ነው። ሌላው ፐርሰናል ታስክ ጨመረ ማለት የምናገኘው ኢንካም ምን ያደርጋል ኢንካም ነው አይደል ዋይ ኢንካማችን ይቀንሳል ማለት ኢንካማችን ቀነሰ ማለት የምናወጣው ፍጆታ አብሮ ይቀንሳል። ስለዚህ ኔጌቲቭ ነው ኮንሰምፕሽን ከነበረበት ምን ስላለ ይቀንሳል ማለት ነው። ሶስተኛው ፖይንት ላይ እንምጣ ሪል ኢንተረስት ሬት ሪል ኢንተረስታችን ጨመረ አይሳ ሪል ስቴታችን ከጨመረ ምን እናደርጋለን ሴቭ የምናደርገው ምን ያደርጋል ኤስ ማለት ሴቭ ነው ሴቭ የምናደርገው ይጨምራል። ነገር ግን ኮንሱም የምናደርገው ምን ያደርጋል ማለት ነው ኮንሱም የምናደርገው ይቀንሳል ቅድም ያልነው ማለት ስለዚህ ኔጌቲቭ ነው የሚሆነው ማለት ነው ለኮንሰምፕሽናችን ኔጌቲቭ ነው የሚሆነው ይቀንሳል። ስለዚህ እነዚህ ሁላ ለየት ነው ኮንሰምፕሽናችን ነው ያወራን ያለነው ማለት ነው። ከዛ ወዴት ነው የምንሄደው ኮንሱመር ኮንፊደንስ ማለት ምንድነው ይሄ ነገር ሀብት አለው ሁሉ ነገር ኮንፊደንሻሊ የፈለገው ነገር መግዛት ማድረግ ይችላል ማለት ስለዚህ ያ ኮንፊደንስ ጨመረ ማለት ኮንሰምፕሽኑ ይጨምራል ማለት ነው። ስለዚህ ኮንሰምፕሽን ጨመረ ማለት እዚጋም ኮንሰምፕሽን ፖዚቲቭ ነው የሚሆነው። ዌልዝ የኛ ያለን ሀብት ጨምሯል ከጨመረ ምንድነው ኮንሰምፕሽናችን ከፍ ይላል አይደል ኮንሰምፕሽናችን ከፍ ካለ ደግሞ ፖዚቲቭ ነው አይደል የሚሆነው። አሁን ደግሞ ኮንሰምፕሽን ክሬዲታችን ከፍ ካለ ኮንሰምፕሽናችን ምን ያደርጋል ከፍ ይላል ስለዚህ ፖዚቲቭ ነው። ሰባተኛውና የመጨረሻው ዲቢታችን አውትስታንዲንግ ዲቢታችን ምን ካለ ከፍ ካለ ምን ያደርጋል ኮንሰምፕሽናችን ምን ያደርጋል ይቀንሳል ስለዚህ ኔጌቲቭ ነው የሚሆነው። ስለዚህ ምን ብለናል ኮንሰምፕሽን ላይ ስንመጣ ከዚህ በፊት የነበረው ፎርሙላ ምንድነው ኮንሰምፕሽን ወይ እዚህ ጋር ለጻፈ ኮንሰምፕሽን የምንለው f of y ነው አይደል ፋንክሽናችን ያስቀምጣል y is income ነው ብለናል አይደል ኢንካም ነው ብለናል ወይም c f of y ልበለው y ኮንሰምፕሽን at the function of ስንወስድ ይሄን ነበር። ስለዚህ እቺ ዋይዋ ምንድነች ኢንካማችን ነች ማለት ነው።
ኢንካማችን ከጨመረ አዘ ፋንክሽን ምን ያደርጋል? ኮንሰምፕሽን ቫሪ ያደርጋል። ስለዚህ ይሄ ነው ፖይንቱ። ስለዚህ አሁን ታያችኋል በኢንካም ዋነቻል ዘ ፕራይመሪ ፋንክሽን ያልናት ዘ ፕራይመሪ ፋክተር ኦፍ ኮንሰምፕሽን ላይ ስንመጣ ያልናት ኢንካም ነች አይደል? ስለዚህ ኢንካማችን ሲጨምር ፖዚቲቭ። ስለዚህ ምንድነው ኮንሰምፕሽንን አዘ ፋንክሽን ኦፍ ኢንካም አዘ ፋንክሽን ኦፍ ቶታል ፐርሰናል ታስክ ኢንተረስት ሬት አይታር ኮንሰምፕሽን ኮንሱመር ኮንፊደንስ ዌልስ ክሬዲት ኮንሰምፕሽን ክሬዲት እና ዲቢት ብለን የምንጠራቸው እነዚህ ፋንክሽን አድርገን እነዚህ ማሰብ እንችላለን። ስለዚህ ይሄ በጣም ቁልፍ ፖይንት ነው ይሄን ሳመሪ የሚያደርግ። ስለዚህ ሲቀንሱ ደግሞ ምን እንደሚያደርጉ ብዙ በተቃራኒ ማሰብ ትችላላችሁ ማለት ነው። ሲቀንስ ደግሞ የዚህ ተቃራኒ ነው የሚሆኑት ማለት ተገላቢጦሽ ነው የሚሆኑትና እነዚህ ፖይንቶች በዚህ ላይ እንድትይዙልኝ። ኦኬ የዛሬው ትምህርታችን እንግዲህ ይሄንን ይመስል ነበር። ፓርት 2 ኔክስት ታይም ፓርት 3ን ይዘን እንመጣለን። በሚቀጥለው እስከምንገናኝ ባላችሁበት ሰላማችሁ ይብዛ። ለዛሬ ቻውና ባባይ።